ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳቸው የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጠናሉ ያልናቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ዛሬ ከሁለት ሳምንታት በፊት የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃ ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ላይ ተወያይተው እንደነበረ ይታወሳል። የአሁኑ ጉዞ በምን ጉዳይ ላይ ያተኩራል? አብረን የምናየው የምንለው ይኖራል። አብረን እንከታተለው። ዛሬ ቪኪ አጆክ የተባለች ኡጋንዳዊ በሶሪያ ውስጥ ታዋቂ በሆነ ቴሌቪዥን ድራማ ላይ በመተወን የሚታወቁትን የ88 ዓመቷን አሰሪዋን ሁዳ ሻሪያዊን በመግደል ነው ሞት የተፈረደባት። እንዴት ሊሆን ቻለ? አብረን የምናየው የምንለው ይኖራል። ዛሬ በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ተቃውሞውን ለፌዴሬሽን ምክር ቤትና ለብሔራዊ ምርጫ ቦርድ ባሳወቅበት ደብዳቤ ውሳኔው ህገ መንግስታዊ ስርዓት አለበኝነት ነው ሲሉ ተችተዋል። በተጨማሪ የፌዴራል ስርዓቱን በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል። ለምን አሉ? እንዴት ጉዳዩ ተነሳ? በቅድሚያ ላይክ፣ ሰብስክራይብ ያድርጉ። ለቻናሌ እጅግ ጠቃሚ ይሆናል። የእርሶ በጎ አስተዋጽኦ በጣም ከፍተኛ በመሆኑ ከልብ እናመሰግናለን። በዝርዝር የምታደምጧቸው መረጃ በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍ። አብረን እንቆይ። በኤርትራና በኢትዮጵያ መካከል ከፍተኛ ውጥረት ባለው የሳውዲ ከፍተኛ ባለስልጣን የሳውዲ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልከሬጃ ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ከሳምንት በፊት በኤርትራ የነበሩት የሳውዲ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልከሪጅ ዛሬ ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ተገናኝተው ተወያዩ። ምክትል የውጭ ጉዳይ ሚኒስትርና ሚኒስትር ጌዲዮን ጢሞቴዎስ የካቲት 16 2018 ዓ.ም ተገናኝተው በቀጠናው ሰላምና ሁለቱን ሀገራቶች በሚመለከቱ የጸጥታ ጉዳዮች ላይ መወያየታቸው ተገልጿል። የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር ከሳምንታት በፊት በአስመራ ተገኝተው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቀይ ባህርና በቀጠናዊ ጉዳዮች ዙሪያ ተወያይተው ነበር። የሳውዲ የውጭ ጉዳይ ምክትል የውጭ ጉዳይ ሚኒስትር ከኤርትራው ፕሬዝዳንት ጋር በተገናኙበት ወቅትም በቀይ ባህር ዳርቻ ሀገራቱ በሰላምና በደህንነት ጉዳይ ላይ በሚኖራቸው አስተዋጽኦ ላይ ተነጋግረዋል። በወቅቱ የሳውዲ የውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር አብይ አህመድ ጋር በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱን ሀገራት ፍላጎት የሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በሚኖራቸው ትብብር ላይ ያተኮረ ውይይት ማድረጋቸው ተገልጾ ነበር። የሳውዲ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልከሪጅ በዛሬው ዕለት ከሚኒስትር ጌዲዮን ጢሞቴዎስ ጋር በሁለቱ ሀገራት የጋራ ጥቅም ላይ በተመሰረተ ቀጠናዊና የሰላምና ጸጥታ ጉዳይ ላይ ምክክር ማድረጋቸው ተገልጿል። ከሳምንታት በፊት የኢትዮጵያ የውጭ ጉዳይ ሚኒስትር ወደ ሳውዲ አረቢያ በመጓዝ የሀገሪቱ ባለስልጣናት ጋር መገናኘቱ ይታወሳል። ከሳምንታት በፊት አስመራ የነበሩት የሳውዲ ምክትል የውጭ ጉዳይ ሚኒስትር ወደ አዲስ አበባ የመጡት በኤርትራና በኢትዮጵያ መካከል ግጭት ይቀሰቀሳል የሚል ስጋት ባየለበት ጊዜ ነው። ታዋቂ ሶሪያዊቷ ድንገት በኡጋንዳዊቷ የቤት ሰራተኛ ተገደለች። ታዋቂ ሶሪያዊቷ ድንገት በኡጋንዳ በጠንካራ ቁስ መታቸው ለህልፈት እንደበቁ ተዘግበዋል። ከድርጊቱ በኋላ ማምለጥ ችላ የነበረ ቢሆንም ኋላ ላይ በቁጥጥር ስር ውላለች። አጆኪ በሶሪያ መገናኛ ብዙሃን ላይ ቀርባ አሰሪዋ ለረጅም ጊዜ ጥቃት ይፈጽሙባት እንደነበረ እንዲሁም ደግሞ ደሞዟን እንደማይከፍሏት በመግለጽ ለክስተቱ ምክንያት ናቸው ያለቻቸውን ነገሮች ተናግራለች። በዚህ ሳምንት ማብቂያ ላይ የሞት ቅጣት ሊፈጸም እንደሆነ መነገሩን ተከትሎ ለኡጋንዳ ስደተኞች ሰራተኞች መብት የሚከራከረው ቡድን የሀገሪቱን ባለስልጣናት ህይወቷን እንዲያተርፉ ግፊት እያደረገ ነው። መብት ቡድኑ ሰራተኛዋ ወንጀሉን የፈጸመችው በአስገዳጅ ሁኔታ ውስጥ ሆና ሊሆን ይችላል የሚል ጨምሮ ህጋዊ ሁኔታውን እንደገና እንዲመረመር እየጠየቀ ነው። ምንም እንኳን በኡጋንዳ እና በሶሪያ መካከል ሰራተኞችን በተመለከተ የሁለትዮሽ ስምምነት ባይኖርም መንግስት ዜጋው ምህረት ወይንም ሌላ የህግ አማራጭ እንድታገኝ በሁለቱም ዲፕሎማሲያዊ አማራጮች ጥረት እንዲደረግም ተጠይቋል። ነገር ግን እስካሁን የኡጋንዳ ባለስልጣን በጉዳዩ ላይ ምንም አይነት አስተያየት አልሰጡም።
የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ውሳኔው ካልተስተካከለ በምርጫ እንደማይካፈሉ ገለጹ። በጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት አወዛጋቢ የምርጫ ክልሎች ላይ የሰጠው ውሳኔ የማያስተካከል ከሆነ በምርጫ እንደማይሳተፉ አስታወቁ። በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ላይ በሁለቱም ክልሎች ውጭ በሆኑ ሁኔታዎች በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ተከትሎ ስምረት ፓርቲ የተቃውሞ ደብዳቤውን ጽፏል። ፓርቲው በአቶ ጌታቸው በተፈረመና የፌዴሬሽን ምክር ቤት በምርጫ ክልሉ ላይ ያሳለፈውን ውሳኔ ዳግም እንዲታይ በጠየቀበት ደብዳቤ በአወዛጋቢ የምርጫ ክልሎች ላይ የተላለፈው ውሳኔ ህገ መንግስታዊ ስርዓትን የሚንድ የተቋማትን ነጻነት የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነት ነው ብለዋል። አክሎም የፌዴሬሽን ምክር ቤት ውሳኔ ተቋሙ በሌላ ህገ መንግስታዊ ውክልና ላይ የተመሰረተ ነው በማለት የፌዴሬሽን ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ብለዋል። የወሰን ክርክሩን በህጋዊ መንገድ መፍትሄ ሳያገኝ ምርጫ በፌዴራል መንግስት ይፈጸም ማለት የክልል አስተዳደርን በጉልበት መንጠቅ ሙከራ ነው በማለትም ቦርዱ ተጠሪነቱን ለተወካዮች ምክር ቤት ሆኖ ሳለ የፌዴሬሽን ምክር ቤት በፖለቲካ ፍላጎት ተገፋፍቶ በቦርዱ ስርዓት መግባቱ ነው ሲሉ ወቅሰዋል። ስምረት ፓርቲ ይህን የፌዴሬሽን ምክር ቤት ውሳኔ ምርጫ ቦርዱን የፖለቲካ መጠቀሚያ የሚያደርግ ከመሆኑም በላይ የምርጫውን ተአማኒነት አጠያቂ ያደርገዋል በማለትም ስጋታቸውን ገልጸዋል። በተጨማሪ የፌዴሬሽን ምክር ቤት ውሳኔና የምርጫ ቦርዱ ድርጊት የስልጣን አላግባብ መጠቀም ነው በማለትም ውሳኔው በህግ ፊት ተቀባይነት የሌለውና የማይጸና ነው ብለዋል። የፌዴሬሽን ምክር ቤትና የብሔራዊ ምርጫ ቦርድ በውሳኔው ላይ የማስተካከያ የማያደርግ ከሆነ ዲሞክራሲያዊ ስምረት ትግራይ ፓርቲ በምርጫና በሌሎች መሰል ህገወጥ ድርጊቶች ላይ እንደማይሳተፍ በደብዳቤው አስታውቋል። ብሔራዊ ምርጫ ቦርድን በፌዴሬሽን ምክር ቤት ውሳኔ መሰረትም በአማራና በትግራይ ክልሎች መካከል አከራካሪ የሆነ የቆዩ 5 የምርጫ ክልሎች ጉዳይ እስኪፈታ ለብቻቸው ምርጫ እንዲደረጉ መወሰኑን አስታውቋል። እነዚህ በትግራይና በአማራ ክልል ይገባኛል ጥያቄ የተነሳባቸውና ከሁለቱ ክልሎች ውጪ ሆነው በራሳቸው ምርጫ እንዲደረግባቸው የተወሰኑት የኡመራ፣ የአዲረመጽ፣ የኮረም አፍላ እና የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። በእነዚህ 5 የምርጫ ክልሎች የሚገኙ መራጮችም ድምጾቻቸውን የሚሰጡት ለህዝብ ተወካዮች ምክር ቤት እጩዎች ሲሆን የክልሉ ምክር ቤት ምርጫውን በአካባቢያቸው ላይ የተነሳውን የይገባኛል ውዝግብ በህገ መንግስት ውሳኔ ከተፈታ በኋላ እንደሚካሄድ የፌዴሬሽን ምክር ቤት ማሳወቁት ተከትሎ ነው ስምረት ፓርቲ የተቃውሞ ደብዳቤውን የጻፈው። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።